ሃይ ጋይስ እንዴት ናችሁ? ሰላም ነው ወይ? እንግዲህ ያው ቡና በባዶ ቀጥለንበታል። ያው ካሁን በኋላ አናቆምም፣ ግን ቀጠን እያረኩ ነው እያረፈልሃለሁ። ለምን እየመረረኝ ተቸገርኩ። በስኳር ያለ ጊዜ ወፍራም ነበር የምወደው፣ አሁን ግን አልቻልኩም ወፍራሙን መጠጣትና በቀጭኑ ነው የምጠጣው። እንግዲህ ከዚህ በኋላ እንኳን ያው ቀጥልበታለሁ። ምንም እንትን አይልም፣ ማቆሙ አይመስለኝም። ኦልሞስት ጨርሻለሁ። ቻሌንጅን በደንብ ተወጥቻለሁ። ራሴን ፈተሽኩበት፣ ራሴን ፈተንኩበት ከእናንተ ጋር። ጥሩ ነው። በጣም አመሰግናለሁ በእውነቱ። ኢነርጂን የሆናችሁኝ። በቃ እኔ ካሁን በኋላ የሆነ ያቃተኝን ነገር ነግሬያችኋለሁ ባለፈው። እዚህ ጋር መጥቼ ነው ከእናንተ ጋር ለማድረግ የምሞክረው። በጣም አሪፍ አሪፍ ሰዎች አላችሁ፣ ኢነርጂ የሰጣችሁኝ። እንደዚህ ብታረጊ፣ እንደዚህ ብታረጊ፣ እንዲህ ነው የለመድኩት፣ በጣም አሪፍ ነው። በቃ አይታችሁ ሁሉ እንደ ኖርማል አላለፋችሁም፣ ሀሳባችሁን ሰጥታችሁኛልና ተደንቄያለሁ። ስለ እውነት ሰው ጊዜውን ሰጥቶ አንድ ቦታ ገብቶ ኮመንት ማድረግ በጣም ትልቅ ነው። ጊዜ የሚያክል ነገር የለም። ያንን ሰጥታችሁ ለእኔ ሀሳብ አስተያየታችሁን የሰጣችሁኝ በጠቅላላ ከልብ አመሰግናለሁ። ኑሩልኝ። ያው ጨርሳለሁ። በዚህ መልኩ ነው ከዚህ በኋላ የሚሆነው። ቡና በባዶ መጠጣት ጀምሬያለሁ። ይህንን ተደስቻለሁ። ለእኔ ደስ ብሎኛል በገጠመኝ እንደዚህ መለማመድ። ሌላ ደግሞ አሁን የከበደኝ ነገር ምንድን ነው ብትሉኝ፣ ስፖርት መስራት ሰነፍ ነኝ። ቤት ውስጥ አሁን ስፖርት መስሪያ አለ፣ በተለይ ለቦርጭ የሚሆን አለ መስሪያ ባለቤት የሚሰራበት። ግን እኔ አንድ ቀን ነክቼው አላውቅም። አንድ ቀን እንደውም ያናድደኛል። ቤት ውስጥ ስላለ ባስወጣው ሁሉ ደስ ይለኛል። ኔክስት የሚሆነው ቻሌንጅ ምንድነው? ስፖርት መስራት። የት? ቤት ውስጥ። በቃ ቤት ውስጥ የሆኑ ትንንሽ ስፖርቶችን መስራት ነው የምሞክረው። ከእናንተ ጋር ነው የምጀምረው። አመሰግናለሁ። በድጋሚ ብዙ አመሰግናለሁ። እና ላይክ፣ ሼር፣ ፎሎ ሁሉም ያደረጋችሁኝ ሰዎች ስለ ቅንነታችሁ ተባረኩ። ቅንነት ብቻ ነው የሚፈልገው ይሄ ሁሉ ነገር። አንድ ሰው የሆነ ቦታ ገብቶ ላይክ ሲያደርግ፣ ኮመንት ሲያደርግ፣ በቃ ፎሎ ሲያደርግ ጠቅላላ አንድና አንድ የሚፈልገው ያ ሰው ቅንነቱ ብቻ ነው የሚያሳየው። ቅንን ስለሆነ ነው እንጂ ለምን ብሎ ለማያውቀው ሰው ምናምን ገብቶ እና ብዙ ጊዜ ይሄ ሶሻል ሚዲያ በጣም እንድደነቅ አድርጎኛል። የሆነ ጊዜ እዚሁ ፔጅ ላይ ነው ለቀኩኝ፣ ልጄ እንጀራ ስትጋግር ማለት ነው። ከዛ እንደ ቀልድ ነው እኛ የለቀቅነው። ከዛ ቫይራል ወጣ። በጣም ብዙ ሰው አየው። በጣም ብዙ ሰው ኮመተ። በጣም ብዙ ሰው ጎበዝ፣ እንደዚህ በቀኝ አርጊ፣ ይሄን አስተካኪ፣ ይሄን በጣም ጎበዝ ነሽ፣ በጣም ከምላችሁ በላይ ነው። ኮመንቱ ውስጥ ገብታችሁ ዝቅ ልትሉ ታዩታላችሁ። አስተያየቱም እና እውነት በጣም ተደነኩኝ። የሰው ልጅ ምን ያህል የዋህ እንደሆነ፣ ምን ያህል የዋህቺ ትንሽ ልጅ ናት ብሎ እንትንም አላለም፣ አላውቀውም አላለ። አዲስ ብዙ ፎሎወር ነው እንደውም የገባው ማለት ነው። አዳዲስ ሰዎች ሀሳብ ሲሰጡ ይሄን አስተካኪ፣ እንደዚህ አድርጊ፣ ጎበዝ፣ በርቺ። ከዛ ሁሉ ቀን አወራ ነበር። ሰው ግን ይገርማል። በጣም ይደንቃል። የሰው ልጅ ማለት ጥሩ ነው፣ የዋህ ነው። በተለይ ሶሻል ሚዲያ ላይ ብዙ መጥፎዎቹን ትተን እንደዚህ አይነት የዋሆቹን ሰዎች ስናይ ኢነርጂ እናገኛለን ለመቆየትና ተባረኩልኝ። መልካም